የውስጥ ማንነትሽን እንዴት ነው መገንባት የምትችይው በሚለው አንድ አጭር ሀሳብ ላይ ይፈልጋል። ብዙ ጊዜ የውስጥ ማንነትሽን መገንባት ትፈልጊያለሽ፣ ነገር ግን የውስጥ ማንነትሽን መገንባት አቅቶሻል። ግን ማወቅ ያለብሽን ነገር ቶሎ ቶሎ ይበል ልንገርሽ። የመጀመሪያው የውስጥ ማንነትሽን መገንባት ከፈለግሽ እውነተኛ ጥንካሬ የሚመነጨው ወይም እውነተኛ ጥንካሬ የሚጀምረው በውጭ ካለ ነገር አይደለም። ይሄን ነገር ላይ እንዳትሳሳች። ብዙ ሰዎች ጥንካሬ የሚመስላቸው በውጭ ነገር ይመስላቸዋል። አንቺ እውነተኛ ጥንካሬሽ የሚጀምረው የሚመነጨው በውጭ ከሚታየው ነገር አይደለም። በአለባበስሽ፣ በቁንጅናሽ፣ በእውቀትሽ፣ በንግግርሽ አይደለም። የውስጥ ጥንካሬሽ የሚጀምረው የሚመነጨው የውስጥ ጥንካሬሽ የሚመነጨው በውስጥሽ ካለው ጠንካራ መንፈሳዊ ህይወት አንጻር ነው። አንድ ሴት ጠንካራ ናት የምትባለው ካለባበሷ፣ ከአነጋገሯ፣ ከቁንጅናዋ፣ ከውበቷ ጀምሮ ሳይሆን አንድ ሴት ጠንካራ ናት የምትባለው በውስጧ ባለው መንፈሳዊ ጥንካሬ ከእግዚአብሔር ጋር ባላት ግንኙነትና ህብረት ነው። ስለዚህ ጠንካራ መሆን ከፈለግሽ መጀመሪያ መንፈሳዊ ህይወትሽ ምን ያክል ጠንካራ ነው የሚለውን ነው ማየት ያለብሽ። ከእግዚአብሔር ጋር ያለሽ ግንኙነትና ህብረት ምን ያክል ነው? መጽሐፍ ሲናገር እንዲሁም ምሳሌ 31:30 ላይ ውበት ከንቱ ነው፣ ደምግባት ከንቱ ነው። ነገር ግን እግዚአብሔርን የምትፈራ ሴት የተመሰገነች ናት። እቺ እግዚአብሔር የምትፈራ ሴት ደግሞ በውበቷና በቁንጅናዋ አይደለም እግዚአብሔር የምትፈራው። እቺ እግዚአብሔር የምትፈራ ሴት የተመሰገነች ናት ተብሎ የተጻፈላት በውስጥ በመንፈሳዊ ጠንካራ የሆነች ከእግዚአብሔር ጋር የጠነከረ ህብረትና ግንኙነት ያላት ናት። እህቴ ትልቁ ስኬትሽ ከእግዚአብሔር ጋር ያለሽ ህብረት፣ ትልቁ ስኬትሽ ከእግዚአብሔር ጋር ያለሽ ግንኙነትን እንጂ ውበትሽ አይደለም፣ ቁንጅናሽ አይደለም፣ ገንዘብሽ አይደለም፣ በዙሪያሽ ያሉ ሰዎች አሉ፣ ዲግሪሽ አይደለም። ትልቁ ስኬትሽ ከእግዚአብሔር ጋር ያለሽ ህብረት፣ የጠነከረ ግንኙነት ነው። ይሄ ነው መንፈሳዊ ወይም ውስጣዊ ጥንካሬሽን የሚናገረው። ስለዚህ ምን ያክል ነው በመንፈሳዊ ጠንካራ የሆንሽው? ራስሽን ጠይቂ። ካለዛ ውስጣዊ ማንነትሽን መገንባት አትችይም። ያለ መንፈሳዊ ጥንካሬ የውስጥሽን ማንነት መገንባት አትችይም። አንድ በጣም ወሳኝ የሆኑ ለለውጥሽ ወይም እንድትለወጪ የሚያደርጉ 4 ነጥቦችን ቶሎ ልንገርሽ። በህይወትሽ ላይ ለውጥ የሚያመጡ 4 ነጥቦችን ቶሎ እያልኩ ልንገርሽ። የመጀመሪያው ራስሽን ዝቅ አድርጊ። ራስሽን እህቴ ዝቅ አድርጊ። አንቺ የተፈጠርሽው ለታላቅ ዓላማ ነው። አንቺ የተፈጠርሽው ለቀላል ነገር አይደለም፣ ለተራነት አይደለም። አንቺ የተፈጠርሽው ለታላቅ ዓላማ ነው። ፈጣሪ ደግሞ በአንቺ ውስጥ ያስቀመጠው ትልቅ ጸጋ አለ። ፈጣሪ በአንቺ ውስጥ ያስቀመጠው ትልቅ አቅም አለ። ያን አቅምና ያን ጸጋ ደግሞ በውስጥሽ ውስጥ ለመግለጥ ከፈለሽ በፈጣሪ አይን መታየት መቻል አለብሽ። ወይም ደግሞ ራስሽን በፈጣሪሽ አይን ማየት መቻል አለብሽ። ምን ማለት ነው? ራስን በፈጣሪ አይን ማየት ማለት እግዚአብሔር አንቺን በሚያይበት አይን ራስሽን ማየት አለብሽ። ሰዎች አንቺን በሚያዩበት አይን አይደለም። ሁኔታ አንቺን ራስሽን በምታይበት አይን ሳይሆን እግዚአብሔር አንቺን በሚያይበት አይን ራስሽን ማየት አለብሽ። ያለዛ መለወጥ አትችይም። ያለዛ ጠንካራ መሆን አትችይም። እግዚአብሔር አንቺ እንዴት ነው የሚያይሽ? እግዚአብሔር አንቺ እንዴት ነው የሚቀበልሽ? እግዚአብሔር አንቺ እንዴት ፈጠረሽ? ለምን ዓላማ ፈጠረሽ? እግዚአብሔር አንቺን በሚያይበት እይታ ራስሽን ማየት ስትጀምሪ ራስሽን መለወጥ ትጀምሪያለሽ። ሌላውና ሁለተኛው ደግሞ ሰላምሽን ጠብቂ። የአይምሮ ሰላምሽን ጠብቂ። መለወጥ ከፈለግሽ በዙሪያሽ ባለው ጫጫታ፣ በውስጥሽ ባለው ጭንቀት፣ በመከራ ብዛት፣ በወጀብ ብዛት ራስሽን ሰላምሽን አትጭ። አትሸነፊ። ቶሎ አትሸነፊ። በመከራ ብዛት፣ በጫጫታ ብዛት፣ ተቀባይነት በማጣት፣ ተሰሚነት በማጣት፣ ገንዘብ በማጣት መከራው ሲበዛብሽ ቶሎ አትሸነፊ።
የአእምሮ ሰላምሽን ማስጠበቅ አለብሽ። ፊልጵስዩስ መጽሐፍ ላይ አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁና ሐሳባችሁን በክርስቶስ ይጠብቃል እንደሚል በእግዚአብሔር ሰላም ውስጥ መሆንሽን አረጋግጪ። ብዙ ሰዎች በገንዘብ ሰላም ውስጥ፣ ብዙ ሰዎች በቤተሰብ ሰላም ውስጥ ናቸው። አንቺ ግን ማወቅ ያለብሽ በእግዚአብሔር ሰላም ውስጥ ነሽ ወይ? አረጋግጪ። አእምሮን የሚያልፍ የእግዚአብሔር ሰላም ብቻ ነው። የዓለም ሰላም አእምሮን አያልፍም። ለጊዜው ነው። የምታገኛቸው ነገሮች ለጊዜዎች ናቸው። ሲሄዱ ሰላምሽን፣ ደስታሽን ይዘው ይሄዳሉ። አእምሮሽን ግን በእግዚአብሔር ሰላም ውስጥ መጠበቅና ማስጠበቅ መቻል አለብሽ። እህቴ መንፈሳዊ መረጋጋት ሲኖርሽ፣ መንፈሳዊ እረፍት ውስጥ ስትገቢ ተግዳሮቶችን በጥበብ የማለፍ ኃይል ታገኛለሽ። ተግዳሮቶችን በጥበብ የመሻገር ኃይል ታገኛለሽ። ስለዚህ መንፈሳዊ መረጋጋት ውስጥ ግቢ። አእምሮሽን መጠበቅ አለብሽ። ሌላው ሶስተኛው ደግሞ ለሌሎች በረከት ሁኚ። ለሌሎች ሐዘን ሳይሆን፣ ለሌሎች ለቅሶ ሳይሆን፣ ለሌሎች ስብራት ሳይሆን፣ በየትኛውም አጋጣሚ ልትበደይ ትችያለሽ። በብዙ ነገር መከራ ልታልፊ ትችያለሽ። ለሌሎች ግን በረከት ሁኚ። ለሌሎች ግን እረፍት መሆን አለብሽ። በዚህ መለወጥ ትችያለሽ። ከተለወጥሽ ደግሞ ማንነትሽን መገንባት ትችያለሽ። ማወቅ ያለብሽ ነገር ሴት ልጅ የፍቅር፣ ሴት ልጅ የርኅራኄ፣ ሴት ልጅ የጥንካሬ፣ ሴት ልጅ የበረከት ምሳሌ ናት። የዚህ ሁሉ ምሳሌነት እህቴ ባለሽ ጥቂት ነገር፣ ባለሽ ትንሽ ነገር፣ እግዚአብሔር በውስጥሽ ባስቀመጠው ጸጋ፣ ባለሽ አቅም፣ ባለሽ ኃይል ሌሎችን አበረታች። ለሌሎች አቅም ሁኚ። ለሌሎች መጽናናት ሁኚ። ለሌሎች በረከት ሁኚ። በውስጥሽ ያለውን ሰላም ማሳደግ አለብሽ። ለሌሎች በረከት መሆን አለብሽ። የወደቁትን ማንሳት አለብሽ። መጽናናት ላልቻሉት መጽናናት መቻል። ለምን? አቅም አንቺ ውስጥ ስላለ። ሌሎችን የማጽናናት፣ ሌሎችን የመውደድ፣ ሌሎች የመራራት አቅምና ጸጋ እግዚአብሔር በውስጥሽ ውስጥ አስቀምጧል። አራተኛውና የመጨረሻው ደግሞ በትዕግስት ተጓዥ። ወገን እህቴ ህይወት ውጣ ውረድ አለባት። ህይወት አሰልቺ ናት። ህይወት አድካሚ ናት። ህይወት ተስፋ ታስቆርጥሻለች። አዎ ብዙ ነገር ውስጥ ታልፊያለሽ። አዎ ልታለቅሽ ትችያለሽ። ልትሰበሪ ትችያለሽ። በብዙ ሰዎች ልትጎጂ ትችያለሽ። አዎ ግን አንድ ነገር ነግርሻለሁ። በህይወት ስትጓዢ በፈጣሪ መንገድ ላይ ተጓዥ። በፈጣሪ መንገድ ላይ እንዳለሽ አትርሺ። በፈጣሪ መንገድ ላይ እንዳለሽ አትዘንጊ። በትዕግስት መጓዝ አለብሽ። በትዕግስት መጓዝ አለብሽ። ሐዘኑ ቢበረታብሽ፣ ለቅሶ ቢበረታብሽ፣ መከራው ቢበረታብሽ ምነግርሽ ነገር አንድ ነው። ይሄ እየሄድሽበት ያለበት ነገር የእግዚአብሔር መንገድ ነው። የእግዚአብሔር መንገድ ደግሞ መንገድ ብቻ አይደለም፣ ውስጥሽን አጠንክሮ ሰርቶ ለሌሎች በረከት ለውጦሽ የሚያልፍ መንገድ ነው። ስለዚህ አራተኛው ምነግርሽ አሁን የምትሄጂበት ህይወት የእግዚአብሔር መንገድ ነውና በትዕግስት ተጓዥ። ዛሬ የዘራሽው እንባ፣ ዛሬ ያፈሰሽው እንባ ነገ በቅሎ ሳቅ ይሆናል። ነገ በቅሎ ደስታሽ ይሆናል። ዛሬ የዘራሽው መከራ ነገ በረከትሽ ይሆናል። ዛሬ የዘራሽው ሐዘንሽ ነገሽ ደስታሽ ይሆናል። ስለዚህ እህቴ በትዕግስት ተጓዥ። መጽሐፍ ሲናገር ምሳሌ 30:25 ላይ ብርታትና ክብር ልብሷ ነው፣ በሚመጣው ዘመን ትስቃለች ይላል። ብርታትና ክብር ዘውዷ ነው፣ ልብሷ ነው፣ በሚመጣው ዘመን ደግሞ ትስቃለች። እህቴ አንድ ነገር ልንገርሽ፣ እግዚአብሔር በሚመጣው ዘመን ላይ ያስቅሻል። በሚመጣው ዘመን ላይ እግዚአብሔር ሳቅን ይሞልብሻል። በሚመጣው ዘመን ላይ ለቅሶ ሳይሆን ሐዘን ሳይሆን እግዚአብሔር በሚመጣው ዘመን ላይ ሳቅን፣ በሚመጣው ዘመን ላይ በኢየሱስ ስም ደስታን በህይወትሽ ላይ ያደርጋል። ስለዚህ የውስጥ ማንነትሽን መገንባት አለብሽ። የውስጥ ማንነትሽን ማጠንከር አለብሽ። ራስሽን ዝቅ አርጊ፣ በእግዚአብሔር ፊት ዝቅ አርጊ።
ሰዎች በሚያዩበት ሳይሆን እግዚአብሔር አንቺን በሚያይበት አይን ራስሽን የአይምሮ ሰላምሽን የውስጥ ሰላምሽን አስጠብቂ። ሌሎች በረከት ይሁኝ። በትዕግስት ተጓዥ። እቴ ነገ አትጨነቂ ማለት አይደለም። ነገ መከራ የለም ማለት አይደለም። ነገ ስቃይ የለም ማለት አይደለም። ነገር ግን ነገን የሚገዛው አምላክ፣ በነገ ላይ የበላይ የሆነው አምላክ፣ በነገ ላይ አሸናፊ የሆነው አምላክ ከአንቺ ጋር ስለሆነ በሙሉ እምነት በሙሉ ልብ ተጓዥ። ከነገ የሚገጥምሽ መከራ አያጠፋሽ። ነገ የሚገጥምሽ ሞት አያገኝሽ። ለምን? እግዚአብሔር ከአንቺ ጋር ነው። በሞት ጥላ እንኳን መካከል ብትሄጂ ክፉ እንዳፈሪ። ለምን? እግዚአብሔር ከአንቺ ጋር ስለሆነ። ስለዚህ እቴ በርቺ፣ የውስጥ ማንነትሽን ገንቢ። ተራ ሴት አይደለሽም። የማትረቢ ሴት አይደለሽም። የማትጠቅሚ ሴት አይደለሽም። እግዚአብሔር በአንቺ ውስጥ ትልቅ ዓላማ አስቀምጧል። ተባረኪልኝ። ይሄን ቪዲዮ ደግሞ ይሄን የዩቲዩብ ቻናል ለብዙ ሰዎች ሼር አድርጊልኝ፣ ሰብስክራይብ አድርጉ። ወዳችኋለሁ። ክፍል 2 ደግሞ እመጣለሁ። ተባረኪልኝ እህቴ። ይሄ ቻናል ያንቺ ነው። ተባረኪ።